ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጉጉት ስንጠብቅ የነበረው የአብርሽና የሩታ የቀለበት ፕሮግራም በዚህ መልኩ ተጠናቀቀ ማለት ነውና እጅግ በጣም ደስ ይላል። ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ እላችኋለሁ። በጣም ደስ ብሎናል ማለት ነው። እንደዚህ በአማረ በደመቀ መልኩ ፕሮግራማቸው አልቋል፣ ተጠናቀቀ። የብዙ ሰው ሀሳብ ነበረ፣ ምኞት ነበረ። ብዙ ሰውን ደግሞ ቀለበት አድርግላት አብርሽ ብለው ለአብርሽ ነግረነው ነበረ ማለት ነውና ሁላችንም ማለት ይቻላል የአብርሽ ወዳጆች የሆን ነው ማለት ነውና አብርሽም ደግሞ አላሳፈረንም። በዚህ መልኩ ፕሮግራሙን አዘጋጅተዋል ማለት ነውና በጣም ደስ ብሎናል። እኔ አሁን ትንሽ ዛሬ ድምፄ ትክክል አይደለምና ትናንትና ስጨፍር ምናምን ስለነበረ እና አዋራው ምናምን መስለኝና እንደ ጉንፋን ነገር አድርጎኛል እና ስጨፍር ነበር እኔም እና ትናንትና ፕሮግራሙ ላይ ተገኝቼ ነበረ ማለት ነውና በዚህ መልኩ አልቋልና እንግዲህ አብርሽና ሩታዬ ሰርጋቸው ደግሞ ዱባይ ነው የሚሆነው። እኔ ሁሉም ወጪ ይችላቸዋለሁ። ዱባይ መጥቶ የሰርጋቸው ፕሮግራም ዱባይ ነው የሚሆነው ማለት ነው እና ቀለበታቸው ቡታጅራን የነበረው ደስ በሚል መልኩ ተጠናቋል። እኛም ደስ ብሎናል፣ እነሱም ደስ ብሏቸዋል። ሩታዬም በጣም ደስ ብሏታል። እንደዚህ ጥርስ በጥርስ ሆናለች ጓደኞቹ ማለት ነው እና በጣም ደስ ያለን ማለት ነው እና በጣም ደስ ብሎናል። እንግዲህ ደስ በሚል መልኩ ነው ያለቀው። ኬክም አለ፣ ሁሉም ነገር አለ። በቃ ምን ልበላችሁ ብቻ ማለት ነውና በጣም በቃ ከሰርግ የማይተናነስ የቀለበት ፕሮግራም ነበረ። እኔ ምን ብዬ ልንገራችሁ፣ ደስታ የስተጠግ ነው ማለት ነው እና በጣም ደስ ብሎኛል። ግን ደግሞ አንድ ቅር ያለኝ ነገር አለና ማለቴ ከዚህ በፊት አብርሽ ያው የሚያፈቅራት ልጅ አለች እና ፍቅር የምትባል ያቺ ልጅ በዚህን ሰዓት በጣም አዝናለች፣ በጣም አልቅሳለች፣ በጣም ተጎድታለች ማለት ነው እና እንደዚህ ሆኖ በማለቱ ማለት ተሰምቷታል ማለት ነው እና በእርግጥ ማለት አብርሽን ጠልታው ወይም ደግሞ የአብርሽን ደስታ ሳትፈልግ ቀርታው ሳይሆን አብርሽን ስለምትወደው ማለት ነው እና በጣም ጉዳት ውስጥ ነው ያለችው። በጣም ተጎድታለች፣ በጣም አዛዝናኛለች ማለት ነው እና ፍቅር በጣም እያለቀሰች ነው። የአብርሽ የድሮ ፍቅረኛ ነበረች ማለት ነው እና እንግዲህ እሱ በዚህ መልኩ ሌላ አፍቅረው የቀለበት ፕሮግራም አድርገው ቀለበት ያደረገላት ማለት ነው እና ለሁለተኛ ፍቅረኛው ያቺ ግን ፍቅረኛም አልያዘችም ማለት ነው እና ብዙ ጊዜ አብርሽን ይቅርታ ለመጠየቅ ሞክራለች። ነገር ግን አብርሽ ደግሞ ይቅርታዋን እንደማይቀበል ነው የነገረችን ማለት ነው እና እሷ ብዙ ጊዜ ደጋግማ ይቅርታ ጠይቋለች። አብርሽ ፈቃደኛ ግን አይደለም ማለት ነው እና ብዙ ጊዜ ወንዶች እንግዲህ እንደዚህ ናቸው። ሴቶች ጥንቃቄ አድርጉ ማለት ነው እና ማለት ራሳችሁን እስከ መጨረሻ መጣል የለባችሁም እና አንድ ሰው እስካላገባችሁ ድረስ የእናንተም የኛም ሊሆን ይችላል ላይሆንም ይችላል እና ስለዚህ ለዛ ሰው ብለን በቃ የሆነ ራሳችን እንትን ማለት የለብንም እና ራሳችን ለዛ ሰው ማለት ፍቅር ነው። ያን ሰው መውደድ ነው። ያ ሰው ያለ መጉዳት ነው። ለዛ ሰው ክፋትን መጥፎ ነገርን ያለ ማሰብ ነው። ችግርም ካለ ደግሞ ግልጽ ሆኖ ለዛ ለሰው መናገር ነው እንጂ ሌላ በተረፈ ራሳችን ይህን አክል እስከ ጥግ ድረስ አሳልፈን መስጠት የለብንም ብዬ ነው የማስበው። ዛሬ ላይ ግን ፍቅር በጣም ተጎድታለች፣ ትወደዋለች እና መቼ ምንም ማድረግ አይቻልም ማለት ነው እና እሱ ሌላ ፍቅረኛ ይዟል። ካሁን በኋላ ምንም የሚፈጠረው ነገር የለም ማለት ነው እና ፍቅርም ደግሞ በቅርቡ እንግዲህ እንደምታገባ በተስፋ እንጠብቃለን ነው የምለው። ልቧ በጣም ተሰብሯል፣ በጣም ተጎድታለች ማለት ነው። እንግዲህ ፈጣሪ ያስናናሽ ነው የምለው። ሌላ ምንም የሚለው ነገር የለም ማለት ነው እና ውዷ እህቴ ፍቅር ምንም ማለት አይደለም ማለት ነው እና አንቺም በቅርቡ እንደምታገቢ ደግሞ እናምናለን። የምወድሽ የምትወጁም ፈጣሪ ስጥሽ ነው የምለው በዚህ አጋጣሚ ማለት ነው እና ሲቀጥል ደግሞ ማለት ነው እና በጣም ያዛዘነኝ ቪዲዮ ነበረ። በጣም ማለት ነው ሲበዛ የምር በጣም ልቤን የነካ ቪዲዮ ማለት ነው እና አይታችኋል ብዬ አስባለሁኝ እና ያን ቪዲዮ ሴቶች ምን አክል ለወንዶች ቦታ እንደምንሰጥ ወይም ደግሞ አንድ ሴት አንድ ወንድን ካፈቀረች ቤተሰቧን ሳትል ጓደኛ ሳትል ሁሉም ነገር እርግፍ አድርጋ ትታ ወደ አፈቀረችው ወንድ ትሄዳለች ማለት ነው እና ወንዶች ግን አይደሉም። ወንዶች እንደዚህ አያደርጉም አንዳንዶቻቸው ማለት ነው እና እህታችን አልጋ ላይ ከቀረች 2 ዓመት ሆኗታል። 2 ዓመት ከእግሯ በታች ማለት ከአንገቷ በታች ምንም ነገር አይንቀሳቀስም።
በቃ አንገቷ ብቻ ነው የሚሰራው ማለት ነው። እና 2 ዓመቷ ከፍቅረኛ ከተለያየች 2 ዓመቷ የዛኑ ቀን ከፍቅረኛዋ የተለየች ቀን ወደቀችና ከዛ በኋላ ሐኪም ቤት ነው ራሷን ያወቀችው። አሁን ግን መንቀሳቀስ አትችልም፣ አልጋ ላይ ቀርታለች። ራሴን ለማጥፋት ሞክሬ ነበረ፣ ነገር ግን አልቻልኩም፣ አቅም አነሰኛለች ማለት ነውና ምክንያቱም እጇ ሁሉም ነገሩ ስለማይሰራ ማለት ነውና ይሄ እንዴት ነው እንደዚህ የሆነው ካላችሁ፣ ይሄ ልጅ ይወዳታል ማለት እሷ ትወዳለች ማለት ይቀርበኛልና እሷ ትወዳለች፣ ታፈቅሯለች። ከዛ በኋላ እሱ ተከራይቶ ስለሚኖር ቤተሰቦቿ የልጅቱ ማለት ነው አይሆንሽም ተይ ቅርብሽ ብሎ ነግሯት እሷ ስለምትወደው ቤተሰቦቿን ትታ ወደ ልጁ ወደ ተከራየበት ቤት ትሄዳለች። ከዛ ለ5 ወር ከሱ ጋር ትኖራለች ማለት ነው። ልጁ ደግሞ የሌላ ሀገር ልጅ ነውና ቤተሰቦችን ሊጠይቅ እናቴ ታማለች ብሎ ልጅቷን አስፈቅዷት ይሄዳል ማለት ነውና ከዛ በፊት ግን ሽማግሌ ለመላክ ተዘጋጅቶ ነበረ። ሽማግሌዎችም ሳይልክ በዚህ ምክንያት አድርጎ እናቴ ታማለች ብሎ ደብረ ብርሃን ሄዶ አገሩ እዛ ስለሆነ ነው ማለት ነውና እዛ ሄዶ አገባ ማለት ነው። ማለት ሁሉም ነገር ተዘጋጅቶ ተደግሶ ነው የጠበቀው እንደ ንግግሩ ከሆነ ማለት ነው። ግን እዚህ ጋር እሷን እየዋሻት እያታለላት ነው የነበረው ማለት ነውና ከሄደ በኋላ የዛኑ ቀን ማለት ነው የሄደ ማታ ቀን ከጓደኛው ጋር ተመካክረው ለፍቅረኛ ደውለው ፍቅረኛሽ ሞተዋል ብሎ ነገራት ማለት ነውና ልጅቷ ራሷ ሳተችና ጠረጴዛ ላይ ወርቃ ጠረጴዛ ደግሞ ጭንቅላቷን ስለመታ እቺ ልጅ ከጥቅም ውጪ ሆናለች ማለት ነው። በዚህን ሰዓት 2 ዓመት ከአልጋ ሳትነሳ ማለት ነውና ምንም ነገር መንቀሳቀስ አትችልም። በህይወት አለች እንጂ በቃ እንደሞተ ሰው በሉት በቃ ህይወቷን አታለች ማለት እንደሞተች ነው። በቃ በህይወት ነፍስ ውስጥ አለ እንጂ ምንም ነገር በቃ በጣም ነው ያዘዘነች። በጣም ነው ልቤ የተሰበረውና እሱ ምንድነው ያለው እኔ ከቤተሰቦቼ ውጪ መሆን አልፈልግም ነው ያለው። እሷ ግን ለሱ ብላ ቤተሰቦቹን ትታለች። ቤተሰቦቿ ግን እሷ ወደ ልጁ ከገባች በኋላ እንደዚህ መቀጠል ስለሌለባችሁ ታረቁን ከኛ ጋር ብለው ልጃቸውን ይቅርታ ጠየቁ ማለት ነው የልጅቱ ቤተሰብ። ልጁ ግን ከአረብ ሀገር የመጣች ከዚህ ከዱባይ ሀገር ወደ ኢትዮጵያ የሄደች ሴት ስላለች እዛ ያችን ሴት አግብቶ እየኖረ ነበረ። ነገር ግን ደግሞ እዚህ ጋር የሰራው ግፍ አላስቀመጠውምና ትዳሩም እንዳልሆነ ሆኖ ከዛ ትዳርም አልሆነም ከዚችም አልሆነም የዚችኛ ህይወትም እንዳልነበረ ሆኖ ሁለቱም እየኖሩ ነው ማለት ነውና እህቶች ሴቶች ማለት ነውና ለወንዶች ብለን ሰዎች ሲመክሩን እምቢ ብለን የምንገባበት አንድ ቀን ግን ሊጸጽተን ይችላል። በሁሉም ሰዎች ዘንድ ሳይሆን በአንዳንዶቹ ማለት ነውና እቺ እህታችን የዛን ጊዜ ቤተሰቦቿን ሰምታ ቢሆን ኖሮ ዛሬ የአልጋ ቁራኛ ሆና አትቀርም ነበረ። ሴቶች ወንድን ከወደዱ እስተጠግ ነው። ወንዶች ግን ልባቸው